ዛሬ የሚገርም ግብዣ አዘጋጅተናል። እንግዲህ እንደምትመለከቱ ከጀርባዬ ቲክቶክ አካውንቴ ላይ ያዩዋቸው ሰዎች እንዳለ እዚህ ውስጥ አሉ። ነይ ናት እዚህ ጋር ናቲ ቁጭ በል አንተ እዛ ጋር ያውኛበት እስካጠገቧ። ሰላም ያገሬ ልጆች፣ እቺ ቀን እንግዲህ ለኔ በጣም ለየት ያለች ቀን ነች። ጋይስ አንድ ነገር ልንገራችሁ። እኔ እንግዲህ ከካናዳ ወደ ኢትዮጵያ ከመጣው ጀምሮ በጣም ብዙ ሰዎች ተዋወቅ ያለው፣ በጣም ብዙ ሰዎች ደግሞ በስራ ምክንያት ቤተሰቦቼ ሆነዋል። እነዚህ ሰዎች ደግሞ እንግዲህ እነ ጋሽ ሰለሞን ናቸው፣ እነ ሱራፌል ተካ ናቸው፣ የትና የት ናቸው፣ እነ አክበረት ናቸው፣ እነ ዲቻ ቦይስ ናቸው፣ እነ ነፂ ናቸው። ሁሉም በአጠቃላይ እኔ ያገዝኳቸው ብዬ ያሰብኳቸው ሰዎች ግን ደግሞ እነሱ በተጋላቢጦሽ መንፈሴን ልቤን ያከሙኝ ሰዎች እዚህ ቦታ ተገኝተው እንግዲህ ዛሬ የሚገርም ፕሮግራም እያሳለፍን ነው። 5 ሚሊዮን በመግባቴ በማስመልከትና ከዛ ደግሞ ነገ ጾም ይገባል አይደል? የጾም መግቢያ የሚገርም ኢቨንት አዘጋጅቻለሁ። ባንድ መጥቷል፣ ምግብ አለ፣ ሁሉም ነገር አለና ከኛ ጋር ሆናችሁ ኢንጆይ ብታደርጉ በጣም ደስ ይለኛል። እየዞርኩኝ እያንዳንዳችሁ አስተዋውቃችኋለሁ። እስኪ ተከታተሉኝ። እወዳችኋለሁ። ስለመጣሽ በጣም ደስ ብሎኛል። ነይ ንጉባ እሷ ይዘሻታል? አረ በስስት ማርያምን ታምራለች። እስካሁን ያው አልቆሸሸሽ አላለች። ነይ እንግባ ወደ ውስጥ። አረ አዶኒ ነው ይዞልኝ የሚሄደው እንዴ? ያበራል። አሁን ምንድነው ይሄ? አሁን እየሰጠኝ ነው። አረ እየሰጠኝ ነው። ደግሞ ለሚሄድ በቃ ቀላል ነች። ስፖራ አረገች። ከውጭ ሀገር እንደመጣች ነው እንደዚህ አሜን። ስለዚህ በቃ መሄድ ብቻ ነው። ናይስ ነይ ነይ። እሺ ያው ላግዝሽ። እንዴት ያዝልሽ? ግን አረ እንደ መኪና አይደለች እንዴ? ሲታ ኦኬ። እንዴት ነው ማዞራት? ናቲ ነው የሚያቀታ። ናቲ እንዴት ነው እንዳልበጥሰው እንዴና ይሄ እንትን እንዳይሆንብሻ። እሺ ይሄ ማለት ያንተ እኔ ንግሬ ወይ አንተ አሜን አሜን አሜን። ወይ ኤይ መንሱሪ አንቺ እንዴት ነሽ? አለሁ። ደህና ነህ? ስላየሁ ደስ ብሎኛል። ሶሪ እሺ እስካሁን አስጠበቅኩ በጣም። እንዴት ነህ? አለሁ። ደህና ነህ? ወይ ነባት ሳድግ ደግሞ እንዳንተ ሰዎች መርዳት ፈልጋለሁ። ማርያምን ይሄው ኦሬዲ እኮ እየረዳሁ እኮ ነው። አሁን እኔም ወድሻለሁ የኔ አባት። የኔ ልጅ እሱ ጋር እንዲደርስ ያደረግከው አንተ አይደል? ባንተ አዎ፣ ባንተ አማካኝነት እኮ ነው መንሱሬ። ኦሬዲ እኮ ጀምረሻል እኮ ይኸው አደግሽ እኮ የኔ አባት። ነይ እንግባ። እሺ እሺ ኦኬ። አሁን እቺ እንዴት ልሸከማት? እንዴት ነው የምትሆነው? ቆይ አረ እንዳትመጣኝ። ናቲ ነው የሚያውቃት። ናቲ ነው የሚያውቃት። በስመ አብ ወይ እንዴት ነው ቤቢ? ከቶኪዮ ጋር ነበር። ተዝናና? ደስ ትላለች ቶኪዮ? እንዴት ናችሁ? ሰላም ናችሁ? ጋር ያለው ሰላም ቢያቸው እንስሬ ካደነ ጋር ወገናኝቴ በጣም ደስ ብሎኛል። የስ የኔ አባት። አሁን እንግዲህ ዛሬ ኢቨንት አዘጋጅቻለሁ 5 ሚሊዮን በማስመልከት ይሄው መተናል ማለት ነው። ዋው እንዴት ደስ እንደሚል። እንዴት ናችሁ? ሰላም ናችሁ ወይ? ቴንክ ዩ ስለጠበቃችሁ ሁላችሁ። መንሱሪ ና ቁጭ እንበል ጋይስ። እንደምታዩት በጣም ደስ ይላል። ጋሼ የኔ አባት የቱ ጋር ነው? እስኪ እዛች ጋር እንጂ መንሱሪ ንጉሴ ዲቻ ቮይስ ምን አባት ቁጭ በል። እንዴት ናችሁ? ደህና ነህ? ኢንጆይ እያደረግሽ ነው? ቁጭ በል አረፍ በይ። እንደገና እንድገባው የኔ አባት አረፍ በል። ቁጭ በል። ችግር የለውም አለው። እኔ እንቀሳቀሳለሁ። ለዛ ነው ቪዲዮ ሰራለሁ። እሺ ጋይስ ደስ አይልም? እንግዲህ ይኸው በእነዚህ ሰዎች ምክንያት 5 ሚሊዮን ገብተናል። እንደምታዩት የትና ጋሽ ሰለሞን ነው። የትናይቴ ቴንክ ዩ። እኔ በጣም ደስ ብሎኛል። እንዴት አየሽው? ደስ አለ? ደስ ያለ በጣም ወንበር አመቻችልሻለሁ። ዳጊ ወንበር እንዴት እናመቻች? በእናትህ ነግሬያቸዋለሁ። እየመጡ ነው። ዛሬ እንግዲህ የጾም መግቢያ ሴሌብሬት እያደረግን እንገኛለን። እንደምትመለከቱት ባንድ አምጥተናል።
ከዛ ደግሞ በግም ታርዷል፣ ምግብም አለ። እንግዲህ ቤተሰቦች ይምዛሉ በአጠቃላይ ማለት ነው እንደምትመለከታቸው። ጋሽ ሰለሞን አለ፣ የትና የታለች ዲቻ ቦይስ እነሱ አሉ እና ክበረት ሁሉም ሰው መጥተዋል። መንሱር ይምዛጋለ እና በጣም ደስ የሚል ቀን ነው። ደስ ብሎኛል። ድባቡ አሳያቸው እስኪ ናፊ በደንብ አድርገን። ከዛ ደግሞ ጋይስ እዚህ ጋር የሚገርም ቡፌ ተዘጋጅተዋል። ኬተሪንግ ማለት ነው። ወርቃ ቡና ቴንኪዩ። ጾም መግቢያ በማስመልከት እንዳለ ቤተሰቦቼ ጠርቼ ማለት ነው የሚገርም ቀን እያሳለፍን ነው። ባንድም ይዘን መተናል። በጣም ነው ደስ የሚለው። ሰርግ ነው የሚመስለው ጋይስ። ደስ ብሎኛል። ዛሬ ተጨናንቄ ዋልኩኝ። እውነት ለመናገር የመናገር ሙድ ውስጥ አይደለሁኝም ያለሁት፣ ግን እየሞከርኩኝ ነው ስንል እንግዲህ ይህ ወንድማችን ማን ነው የሚያውቀው? ናቢዬ ና ይኸው ዛሬ ትንሽ ጨንቆኝ ነው ያለው፣ ግን እየሞከርኩኝ ነው አልኩኝና እየሞከርኩኝ ነው ስንል ይሄ ወንድማችን ታውቁታላችሁ። ስም አስተዋውቃቸው እስኪ። ኤፍሬም መኮንን ኤፊማን ከያሲን ሆነ የሰራው አንተ አከራይ ሞከረና ብዙዎች ክፉ አደረጉኝ እንጂ ለምንድነው የማትፋታው? ብዙዎች ክፉ አደረጉኝ እንጂ አክቹሊ ምን አለኝ አንድ ወዳጄ ደውሎ ኤፍሬም የ3 ወር ከፍልለታለሁ እባክህ እንደዚህ ክፉ አትሁን። አየህ በጣም ጎበዝ ስለሆንክ እኮ ነው። አክቲንግ አሪፍ ነበር። ሰሎሞን አቶ ጋሽ ይባላል። ጋሽ ሰሎሞን እዚህ ጋር አሉ። ጋሼ እንደምን አሉ? ደህና ነው ወይ? ይኸው ቲክቶካችን ነው ይሄ። ሰላም በሏቸው። እንዴት ናችሁ? ደህና ናችሁ ወይ? እንደምን ናችሁ? ዛሬ እንግዲህ የመጨረሻዋ ቀን ነች በዓሉ። እንግዲህ እንኳን ወደ ጾሙን ደግሞ በሰላም በፍቅር ያስፈታን። አዶናይ ልጄ እጅግ በርታ፣ እኛንም አበርታን። በጣም ተባረክ፣ እድግ በልልኝ የኔ ልጅ። ክፉ አይንካን እስከ መጨረሻው። በክፉ የሚያይ በክፉ የሚያነሳ እሱ ክፋቱን ይውረስ። ደስ ብሎኛል። እንግዲህ ጋይስ ሌላ ደግሞ የትናየት እንግዳችን መጥታለች። የትናየት ዛሬ ጾም መግቢያ ነው። ምን ተሰማሽ? በጣም ነው ደስ ያለኝ። ደስ ይላል። አዎ በጣም ይለያል። እንዴት አየሽው? ዝግጅቱ ባንዱ ምናምን ሰው ሁሉ በጣም ነው ደስ ያለኝ። እድሜና ጤና ይስጥ። እመቤቴ ማርያም ትስጥልኝ፣ ጤና ጨምር፣ በሰፋፋ ቀሚሷ ተሸፈነ። አሜን። በጣም እያንጸባረቅሽ ነው ደግሞ አምሮብሻል በጣም። ያው ከእግዚአብሔር ጋር ካንተ ጋር አንድ ላይ የኔና ቴንኪው ስለመጣሽ። አሁን ደግሞ እናትዬ እዚህ ጋር አለ። እናቴ ነባት። እንዴት ነሽ? ሰላም ነው። ባጃጇ ከምን ደረሰች? ሰጥቶ ወይ ሳልሰጠው? ነገ ይዘናት እንሄዳለን። ወደ ሐረር ደስ ብሎኛል። አሁን ደግሞ ሌላ ትልቅ ሰው ላገናኛቸው። ሱራፌል ተካ አባታችን። ሱራዬ የኔ አባት እንዴት ነህልኝ? የኔ አባት ደህና ነህ? ስለመጣ በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዴት ነው ጾም መግቢያ ምን እየተሰማ ነው? ዛሬ ጾም መግቢያ ነው። በጣም ደስ ይላል። በጣም አሪፍ ዝግጅት ነው። አሁን በሰማይ ከፍታ ላይ ነው ያለነው። በሰማይ ቀረበናል እና እጅግ በጣም ነው የሚያምረው ዝግጅት። እኔም እንግዲህ 40 ቀን ሙሉ ልጾም ቃል ገባለሁ ከእናንተ ጋር በደንብ ጾም ያላቀም 40 ቀን ጨርሼዋለሁ ከዚህ በፊት። አሁን ግን ጠንክሬ ልቀላቀላችሁ ነው። ወንደና መጣ ያባታ ወንዳለሁ። የኔና ቲክቶክ መግባት ትፈልጋለሽ ወይስ ምንድነው ነገሩ? ያን ያህል አይደለሽም? ችግር የለውም። አይ ነው ችግር የለውም። እንኳን እንደመጣሽ ስለመጣሽ ደስ ብሎኛል። እዚህ ጋር ደግሞ የኔ ልጆች አሉ። ልጆቼ ዲቻ ቦይስ እንዴት ደስ ብሎኛል በጣም እናመሰግናለን። እወድሃለሁ የኔ አባት እወድሃለሁ። አንቺ እንዴት ነሽ? ደህና ነሽ? ዛሬ እኮ ጾም መግቢያ እኮ ነው። ስጋ ልትበላ ተዘጋጅተሃል? ከነገ ጀምሮ ከዛ የለም አብረን እንጾማለን። 40 ቀን እንጾማለን። 40 ቀን እንጾማለን። የት አባቴ በጣም አሪፍ። ከዛ ደግሞ ንጉሴ ያለ እዚህ ጋር ንጉሴ ነበር። አንቺ እዚህ ገና እንዴት ነሽ? አለ እንግዲህ ትጾማለህ እንዴ? አንተ ጾም ታውቃለህ? አዎ አልጾም። እንግዲህ ዛሬ የጾም መግቢያ ጾም መግቢያ ነው ግብዣ ያዘጋጀው። ሌላ ደግሞ 5 ሚሊዮን ፎሎወር ስለገባው ምን ተሰማህ አንተ? ደስ ብሎኛል። በእውነት ፎሎወር ቢያንስ 5 ሚሊዮን ስለገባ ደስ ብሎኛል። በጣም ደስ ብሎኛል። የመተን ብላኝ በእውነት ቴንክ ዩ ስለመጣ ቴንክ ዩ አመሰግናለሁ። ሌላ ደግሞ ጋይስ መንሱሬ ያለች እዚህ። መንሱሬ እንዴት ነሽ? አለሁ። ደህና ነሽ? ደህና ነኝ። ትጾማለህ? እኔ ረመዳን አንዳንዴ ጾማለሁ። ኧረ መቼ ነው ረመዳን? መቼ ነው? ቀርቧል እኮ ረመዳን። 2 ሳምንት ነው የቀረው። 2 ሳምንት ከነገ ወዲያ ዝግጁ ነህ? ኧረ ማርያም ማል ጀግና እወድሻለሁ። እሺ